እንዴት ነው ሁሉ አማን ሁሉ ሰላም CR7 በነጩ ቤት ዋይት ሃውስ የእግር ኳስ ተጽዕኖና ፖለቲካ እንላለን አርሰናል ያለማጋሊሽ በቀጣይ ክለብ ፉትቦል ይመለሳል ሐኪሚ የአፍሪካ ምርጡ የሚገባው ኮከብ ሆኗል እስከ 8 እንቀጥላለን My son is a big fan of Ronaldo wherever Ronaldo is here Ronaldo and Baron got to meet him and I think he respects his father a little bit more now just the fact that I introduced you so I just want to thank you both for being here thank you very much really an honor ዶናልድ ትራምፕ ናቸው በተለይ አንተ ምን ጊዜው ምርጥ ነህ ልጄ በጣም ያደንቀሃል ዛሬ እርግጠኛ ነኝ ልጄ የበለጠ አባቱን ያከብራል CR7 አንተ ለሁሉ ማሪያ የምትሆን ያለማችን ምርጡ የምጊዜውም ኮከብ ነህ እንኳን ወደ አሜሪካ በደና መጣ በማለት ከልጃቸው CR7 ሮናልዶን በጣም እንደሚወድና እንደሚያደንቅ ተናግረዋል ይህ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሮናልዶ የእግር ኳስ አሻራ በተለይ አሜሪካ የዓለም ዋንጫውን ከካናዳና ሜክሲኮ ጋር ታዘጋጃለች በውድድር ዓመቱ መጨረሻ እግር ኳስ ያለው ኃያል አሻራና ተጽዕኖን ያየነበት በተለይ ዶናልድ ትራምፕ በኦቫል ኦፊሳቸው ወንድም የሚሉት የሳውዲ ንጉስ ሰልማንን ከአሜሪካ ሳቴላሱ ፈጣን ጋዜጠኞች በተለይ ከኤቢሲዋ ጋዜጠኛ በጥያቄ ሲፋጠጥ ወገባቸውን ገትረው ዱላ ቀረሽ በሆነ ስድብ የሀገራቸውን የሚዲያ ሰዎች ጭምር እናንተ ውሸታሞች እናንተ ነገረኞች አንቺ ደግሞ ከየት ነሽ ይሄኛው ሚዲያ ፌክ ኒውስ ነው በሚል በጣም ሰው የተፋጠጡበት ሞመንቶች ላይ ነበሩበት እግር ኳስ ፖለቲካና በተለይ የፉትቦል ተጽዕኖን በደንብ ያየንበት የሮናልዶ ደግሞ ድንበር ተሻጋሪ አሻራና ተጽዕኖ በተለይ በእግር ኳስ ውስጥ በደንብ ያየንበት ነው ፍቅር የሳውዲ አረቢያ መንግስት የዴሌጌሽኑ የሉካን ቡድኑ አካል ሆኖ ነው ሮናልዶ ወደ አሜሪካ ያቀናው ሳውዲ ዲፕሎማት ከረጅም ጊዜ በኋላ ነው ወደ አሜሪካ ያቀናው እንደሚታወቀው በተለያዩ ምክንያቶች ወደ አሜሪካ ይጓዝም ነበር ሮናልዶ ለአልናስር መጫወት ከጀመረበት ወደ ሳውዲ አረቢያ አቅንቶ ወደ አልናስር መጫወት ከጀመረበት ጊዜ አንስቶ ሳውዲ አረቢያ በእግር ኳሷ ከፍተኛ ትኩረት መሳብ ይችላልች ይሄ ምን ያህል የሮናልዶን ተጽዕኖ ፈጣሪነት የሚያሳይ ነው የሳውዲ ፕሮ ሊግ በሮናልዶ ልክ በጣም ተጽዕኖ ፈጣሪ ኮከብ አላገኝም በሮናልዶ ልክም በአለም ላይ ፕሮሞት ያደረገው አካል የለም ማለት ይቻላል ይሄ ጉዳይ እንግዲህ በመንግስት ደረጃ በከፍተኛ ትኩረት ውስጥ ገብቷል ሮናልዶ ወደ አሜሪካ ከሳውዲው ልዑል መሐመድ ቢን ሰልማን ጋር ካቀኑት አካላት መካከል አንዱ ሆኗል በራት ጠረጴዛ ላይ በኦቫል ኦፊስ ቀደም ሲል በፕሮግራሙ አንተም እንደተጠቀስከው ዶናልድ ትራምፕ ሮናልዶ ያለውን ሚና በአለም ላይ ያለውን ሚና ያጎላ ንግግር አድርገዋል ኢቭን በቤተሰባቸው ላይ ያለውን ተጽዕኖ ባሮን አሁን አባቱን በአንድ ደረጃ ከፍ አድርጎ የሚመለከትበት ገጠመኝ ተፈጥሯል ሮናልዶን ጋር ስላገናኙት ብለዋል ልጃቸው ባሮንን በመጥቀስና ትራምፕ የሮናልዶ ቢግ ፋን ነው ራሱ ሮናልዶ እንግዲህ ከዚህ በፊት በተናገራቸው ነገሮች ላይ ዶናልድ ትራምፕን በአካል ማግኘት እንደሚፈልግ አድናቂያቸውም እንደሆነ የተናገረባቸው አጋጣሚዎች ከዚህ በፊት ይታወሳሉና አብረው ሲሄዱ ታይተዋል በጣም ትኩረቱን ሁሉ ስቧል ወደ ዋይት ሃውስ ትልልቅ ፐርሰናሊቲዎች ትልልቅ ሰዎች ያቀናሉ እና ከስፖርቱ ዓለም ደግሞ እንግዲህ ሮናልዶ በዓለም ላይ ምን አይነት ኢምፓክት ምን አይነት ተጽዕኖ እየፈጠረ እንደሆነ የሚያሳይ ነገር የተመለከትንበት ጉብኝት ነበር ማለት ይቻላል እሱ በቀጥታ የተናገራቸው ነገሮች እስካሁን በሚዲያ ላይ አልወጡም ኤፍሬም ሮናልዶ አሜሪካ ከደረሰ በኋላ ኢምፕሬሽኑን የተለያዩ ነገሮችን በተመለከተ ብዙ ነገሮች ገና አልወጡም ግን ዲቴል ነገሮች አልወጡም ያው አንዳንድ ተጫዋቾች ጓደኛዬ ብሏቸዋል አንዳንድ ተጫዋቾች ዋንጫ ያሸንፋሉ አንዳንድ ተጫዋቾች ለሆነ ዘመን ወጣቶችን ሊያነቃቁ ይችላሉ አንዳንዶች ግን በቃ የሆነ ማይቆም አይነት ረጅም ከእግር ኳስ ሜዳ የሚሻገር አይነት ተጽዕኖ ይፈጥራሉ ያንን በማድረግ እንደ ሮናልዶ ሊዮኔል ሜሲ አይነት ተጫዋቾች ለረጅም ጊዜ በነገር ላይ 40 አመት አለፈው አይደል እሱ ሜሲ ወደ 40 አመት እየተጠጋ ነው ሴሌብሬሽኑ የሱ ሴሌብሬሽኑ የንግዶቹ ብራንዶች የንግድ ብራንዶቹ የሚያደርጋቸው ነገሮች ራሱ የሚናገራቸው ነገሮች በተለያየ ጊዜ በቃለ መጠይቅ በቴሌቪዥን ሚዲያዎች እየቀረበ የሚያደርጋቸው ነገሮች ከዛሽ ከማዲራ አቧራማ ስፍራ አባቱ የሮናልድ ሬገን አድናቂ ስለሆኑ ነው በነገር ላይ ሮናልዶ የተባለው አይደል ሮናልድ ሬገን አድናቂ ነበሩ በጊዜ ነው ያጣቸው
በዛ ሃርድሺፕ ውስጥ አልፎ ትልቅ ደረጃ ከደረሰበት ጊዜ ጀምሮ ሁሉ ጊዜ በፊዚካል ሁኔታው በአካል ብቃቱ ጥሩ ደረጃ ላይ ይገኛል። በስኬት በጣም የሚራብ ነው። ኮንፊደንሱ በጣም ትልቅ ነው። ዝም ብሎ ደግሞ የሆነ የማውራት ጉዳይ ሳይሆን ደግሞ ከተሳኩ ነገሮች ጋር ጎን ለጎን የምትመለከተው ነው። ለዛም ነው እንግዲህ አሜሪካም ፕሬዝዳንቷም እዛው ከተገኙት ልኡካን በተለየ ከፕሪንስ ውጪ ከክራውን ፕሪንስ ውጪ ከሳውዲ አረቢያ በሁለተኛ ደረጃ ጉዳዩን ተቆጣጥሮት የወጣው ልኡክ ፖርቹጋላዊ ክርስቲያኖ ሮናልዶ አቬሮ ነው ምንለው። በጣም ቤዚክ አርገን አንድ ማንሳት ያለብን ስፖርት እግር ኳስ ፍቅር ያለው አሻራና ተጽዕኖ ገብቶን ከተጠቀምንበት በተለይ እግር ኳስ የ22 ተጫዋቾች የሜዳው ላይ ቅሪላ ማልፋት ብቻ ለሚመስላቸው ብዙ የኛ ሀገር ወገኖች ስፖርት ገጽታን እንዴት መገንባት እንደሚችል፣ ኢኮኖሚን እንዴት ማሳደግ እንደሚችል፣ ቱሪዝምን እንዴት ማነቃቃት እንደሚቻል፣ የሀገርን እሴት፣ ባህል፣ ታሪክ፣ ጀግንነት እንደዚሁም ደግሞ የነገህን ከፍታ በአግባቡ በስፖርት ቀለም ውስጥ መጠቀም እንደሚቻል በእግር ኳስ በስፖርት ውስጥ ያሉ ስኬቶች ጀግኖች ትውልድን ማነቃቃት የነገውን ኢንስፓይሬሽን መፍጠር ብቻ ሳይሆን ከዛ የዘለለ ኃያል አሻራ ለማሳደር ለምሳሌ ባለፈው ሳምንት ሜሲ በአንጎላ በነበረው ቆይታ የአንጎላ ናሽናል ቲም በአፍሪካ ዋንጫው ላይ ይሳተፋል። የአንጎላ ህፃናት ታዳጊዎች በሜሲ ህያው አሻራ ውስጥ እንግዲህ ከፍታቸውን ለማግኘት የሚጥሩ ነገ እነርሱን ለመሆን የሚጥሩ ኮከቦች መፍጠር ይቻላል። 1950 የብራዚል ማራካናዞ የዓለም ዋንጫ ጠባሳ ፔሌ 9 ዓመቱ ነበር ያኔ። በፔሌ ፊልም ላይ ያለ ፍቅር እና ብራዚላውያን ከማራካኛ በዛ ባልገመቱት ጨዋታ ቀድመው ራሳቸውን ሻምፒዮን አድርገው በዩራጓይ ሲቀጡ ግብ ጠባቂ ባርቦሶን ዘላለማዊ በጣም ይሁዳ አድርገው ቢቆጥሩም ፔሌ ሜሞሪ ነበረው ከባሮ ጎዳናዎች ፍቅር ከሊስትሮ ጋር አድጌ ያ የ9 ዓመት ታዳጊ ፍቅር 1958 ላይ በስዊድን 8 ዓመት ደግሞ ማንነው ጨምሮ በ17 ዓመቱ ሀገሩን ለምን እንደዳረገ ዓለም ያቃል ፍቅር ኢንስፓይሬሽን ነው። ከማራካናዞ እነዛ የብራዚል ደጋፊዎች አላምን ብለው ብራዚል መሸነፏ ብራዚል ከርስ ነው ብላ አርግማን ነው ብላ ነጩ መለያ አቃጥላ ስትጥል ቤተሰቦቹ ሲያነቡ ጎረቤቶቹ ሲያነቡ ፔሌ እነዚህን ወገኖችን አስደስታሉ የሚል ሜሞሪ ያዘው በመጥፎ አሻራ ውስጥ ነው አርጎታል። ታሪኩ እንደዛ ይንደረደራል። አንዳንዴ ጄነሬሽን በኮከቦች ውስጥ ይፈጠራል ፍቅር ኮከቦች ኃያል ተጽዕኖ ይፈጥራሉ። እግር ኳስ ደግሞ ዋናው መሳሪያ ነው። ሳውዲ ይሄ ገብቷት የመሐመድ ሰልማን ሀገር ይሄ ገብቷት ከኳታር ብዙ ነገር ሼር አርጋ ፍቅር እንዴት ቅድም የጠቀስክበት መንገድ ያስኬዳል። ለዘላለም በሮናልዶ ልክ የሳውዲ እግር ኳስን እስከ ወዳኛው የቀየረ የለም። በሱ ልክ የሚመጣም አይመስልም። አልተለመደም። ሳውዲ አረቢያ ላይ መሐመድ ሰልማን በተለይ ከትራምፕ ጋር ካላቸው መልካም ግንኙነት በመነሳት ከ7 ዓመታት በኋላ ነው ወደ አሜሪካ አሳቸውም የተመለሱት። ብዙ ፖለቲካዊ ጥያቄዎች ተነስተዋል ፍቅር ትራምፕ እንኳን እንዴት እንደተከላከሉ አይታል። በኦቫል ኦፊስ የነበረው የዚህ ዳይሬክት ኢንተርቪው ላይ ከሚዲያ ሰዎች ጋር በዋናነት ግን ሳውዲ አረቢያ በ2034 የዓለም ዋንጫውን ታስተናግዳለች። ጄነሬሽኗን እያነቃቃች ነው። ከፍታዋን እያሳየች ነው። ከባህሏ ከሴቷ ከእምነቷ ጋር ዓለም ላይ ያላትን ሚና በደንብ እያሳየች ነው። በ$600 ቢሊዮን ተገድቦ የነበረው የአሜሪካ ሳውዲ ቢዝነስ ግንኙነት ወደ ትሪሊየን አድጓል ፍቅር ብዙ ጥቅሞች ያሉበት ነው። በዚህ ሁሉ ሂደት ውስጥላ CR7 ወይም ክርስቲያኖ ሮናልዶ አቬሮ የተባለ የፉትቦል ብራንድ ሜን አክተር ነበር። ሁሉም ሰው የሚስማማበት ማለት ስለ አሜሪካም ስለ ሳውዲም ስታወራ ማትስማማቸው ፖለቲካውን ስታነሳ ኢኮኖሚክ ሪሌሽናቸውን ስታነሳ በጣም ጥያቄው ላይ እንደተነሱት ብዙ የሚነሱ ጉዳዮች አሉ በልዩነት ወደ እግር ኳሱ ስትመጣ ግን ያ ልዩነት ይጠፋል። ሮናልዶ ስትል ግን ያ መስል እንዲመጣም ጭምር ነው ሮናልዶ አብሮ ሄደው። አሁን አሜሪካን ስትል ስለ አሜሪካ ዓለም የተለያየ ነገር ነው የሚያነሳው። ፕሬዝዳንት ትራምፕ ራሳቸው የሚነሳባቸውን ጥያቄ እንኳን የሚመልሱበት መንገድ በጣም ግራ የሚያጋባ አይነት ነገር ነው። በቃ ከዛ ሁሉ ሰውየው ራሱ እየተናገሩ ሳውዲው ፕሪንስ ቢን ሰልማን ራሱ ያወሩ 600 ትሪሊየን የነበረውን ወደ ነው 600 ሚሊዮን ነው ወደ 600 ቢሊዮን የነበረውን ወደ 1 ትሪሊየን እናሳድጋለን ሲሉ ራሱ ሁሉን ነገር ይረሱና ትራምፕ
ይሄን ነው እንደ ያሉት ምናምን ብለው በቃ ያ ብቻ እንዲጎላ ይፈልጋሉ እንዲናገሩ ራሱ አይፈቅዱላቸውም ብቻ እዛ ውስጥ ማትስማማባቸው ስለ ሳውዲ አረቢያ ስለ አሜሪካ በተለያየ መልኩ የምትገልጻቸው ነገሮች ነው ሮናልዶ ሲመጣ ግን የሚፈጥረው ኢሜጅ ዓለም ይስማማል ይሄ ዘመን የሶሻል ሚዲያ ዘመን ነው የሚዲያው እድገት በጣም ከፍ ያለበት ዘመን ላይ ነው ቀደም ያነሳቸው ፔሌ ማራዶና ዚዳን ስቲፋኖ አንክራይፍ ብዙ ተጫዋቾች በዚህ ዘመን ቢኖሩ ምን ይሆናሉ እኔ አላቅም ግን ሮናልዶና ሜሲ ሲመጡ ዘመኑ ነገሮች በቀላሉ የሚደርሱበት የሶሻል ሚዲያ ዘመን ላይ ነው በዚህ ዘመን ደግሞ በመድር ላይ እንደ ክርስቲያኖ ሮናልዶ ብዙ ተከታይ በሁሉ ሚዲያሞች ላይ ያለው ሰው አታገኝ አሜሪካ ብዙ የሆሊውድ ኮከቦች አሏት ራፐሮች ተጽዕኖ ፈጣሪነን የሚሉ ቢዝነስ ሰዎች ቢሊየነሮች አሏት ሮናልዶ ያለው የላቸውም ብዙዎቹ እግር ኳስ የላቸው ምክንያቱም ከሮናልዶ ጀርባ ያለው ስፖርት ነው ከሮናልዶ ያለው ጀርባ ያለው እግር ኳስ ነውና በአለም ላይ በጣም ተጽዕኖ ፈጣሪ ሆኖ ቆይቷል በጣም ዲናይ በማታደርገው ሁኔታ ክለብ ሲቀይር ደጋፊዎች አብረውት ይሄዳሉ ወደ ማድሪድ ሲያቀና ጣሊያን ሲገባ እንደገና ወደ ማንቸስተር ሲመለስ ወደ ሳውዲ አረቢያ ሲሄድ ዩቬንቱስ እኮ ኤፍሬም መጀመሪያ ህልሙ ቻምፒየንስ ሊጉን ማምጣት ነበር ምክንያቱም ዩቬንቱስ ቻምፒየንስ ሊጉን ያጣው በሮናልዶ ምክንያት ነው ለማድሪድ እየተጫወተ ስለዚህ አንዱ መፍትሄ ሁሉን ሞክረናል የቀረው ሮናልዶ ነው አሉ አመጡት ቻምፒየንሺፑ አልተሳካም ቻምፒየንስ ሊጉ ግን በ24 ሰዓት ውስጥ 520 ሺህ ቲሸርቶች ሸጠዋል ወደ ዩቬንቱስ ሲመጣ ክርስቲያኖ ሮናልዶ ዋጋውን ወዲያው ነው የመለሰው ወደ አልናስር ሲመጣ የክለቡ የሶሻል ሚዲያ ኔትወርክ እንዴት እንደተጨናነቀ ምናሳውሰው ነው አይደል ስኮዳኛው ነው 20 ሚሊዮን በላይ ሰዎች ከ800 ሺህ እስከ 20 ወደ 20 ሚሊዮን ብር ወደ 20 ሚሊዮን ተከታይ እንደተሸጋገረ እናሳውሳለን ሲተዋወቅ ስቴዲየሙ ላይ የሜዳ ገቢዎቹ ጭምር ወደ ሜዳ የሚመጣው ሰው በኤዥያ አሜሪካ በሚድል ኢስት የሳውዲ ፕሮ ሊግ ያለው ተጽዕኖ ተጫዋቾች ወደዛ የመሄድ ፍላጎታቸው እሱ ከሄደ በኋላ ብዙ ኮከቦች በዛ መሰረት ሲሄዱ አይተናል እና እግር ኳስ በተለይ ሮናልዶ ዝም ብሎ ደግሞ ድንገት ከላይ የመጣ ሰው አይደለም የተወለደው በድህነት ውስጥ ነው አውሮፓቱን እንጂ ፖርቹጋል እንደ ቤተሰብ በጣም በከፍተኛ ሁኔታ በድህነት ውስጥ ነው ያደገው እስከ 15 ዓመቱ ድረስ የልብ ህመም ችግር ነበርበት ኤፍሬም ወደ እንዲህ አይነት ነገር መምጣት አይችልም ነበር ብለን ነው የምታስበው በስፖርቲንግ በማንቸስተር ልክ እንደ ሜሲ ሁሉ በተክለ ሰውነቱ እንትን ብሏል አይደል የሆነ ተጽዕኖ ውስጥ ገብቶ ነበር እና ድንገት ግን ይሄ ተጫዋች በርካቶች እንዲከተሉት የሚያደርግ ወደ ጠንካራ ሰራተኝነት ወደ አሸናፊነት ተቀየረ ይሄ መጨረሻ እሱንም ጭምሬት እንዳደረሰው ተመልከተ የአሜሪካ ፕሬዝዳንት ኦቫል ኦፊስ ውስጥ ቀጥታ ሰተት ብሎ እንዲገባ አድርጎታል እግር ኳስ ጠንክሮ መስራቱ እግር ኳስ ላይ የከፈለው ዋጋ ነው ክርስቲያኖ ሮናልዶን ያስከበረው ሳውዲ በለው የሌለ መላው ዓለም በሙሉ አሜሪካን ጨምሮ ሮናልዶን ኢንቫይት እንድታደርገው ያደረገበት ምክንያት ያ ነው አሜሪካ ውስጥ ለረጅም ጊዜ አይሄድም ነበር ክሶች ነበሩበት ምታሳውሰው ክሶች ነበሩበት ግን ሁሉም ነገሮች ጠፍተው በቀጥታ ኦቫል ኦፊስ የገባበት ምክንያት ወደ እግር ኳስ ከገባ በኋላ ባሳየው ፐርሰናሊቲ ነውና ሮናልዶ ለእግር ኳስ ከፍሏል እግር ኳስ ደግሞ መልሶ ሮናልዶን እየከፈለው ነው ብለህ ማመን ትችላለህ እና ይሄን ወደ ህይወትም ስታመጣው አንድ ነገር ላይ ጠንክረ በርተተ የመጨረሻውን ጉዳይ አንጥፍጥፈ በሰራ ቁጥር ሪዋርዱን በየጊዜው እያገኘ እንደምትሄድ ለማስረዳት ነው አሜሪካ መሄዱን ሪዋርድ ነው ያልኩት አይደለም ግን ለኔ ተጽዕኖ ፈጣሪነቱ በአለም ላይ በዚህ ልክ እንዲሆን ያስቻለ አንድ ምልክት ነው ብዬ ግን አምናለሁ በአንድ ቴብል ላይ ከዓለም የፖለቲካ ዘዋሪዎች ጋር አብረ ተቀምጠህ እግር ኳስ ነው የተቀመጠው ፍቅር በሲአር7 ብራንድ ውስጥ እግር ኳስ ነው የተቀመጠው ፉትቦል ነው የተቀመጠው ያለማችን ተወዳጁ ስፖርት ነው የተቀመጠው ፍቅር ተቀምጦም በሳውዲ ዲፕሎማት ሆኖ ሲሄድ እግር ኳስ ድንበር ተሻጋሪ ሁሉንም ባንድ ቋንቋ ያስተሳሰረ ያግባባ መሆኑ ማሳያ ነው ዘር ጾታ ሃይማኖት ሌላ ነገር የሌለው ድንበር ተሻጋሪ እንደሆነ የሳውዲና የአሜሪካ የዲፕሎማሲ ግንኙነት
የሁለቱ ታላላቅ ሀገራት ግንኙነት ፍቅር እግር ኳስ ወይም ሮናልዶ በተባለ የዘመናዊ እግር ኳስ ዋና ተጽዕኖ ፈጣሪ ተቀናቃኙ ሊዮኔል ሜሲ ነው። ሁለቱ እኩል ነው የሚነሱት ፍቅር፣ ሁለቱ እኩል ነው የተራመዱት። አሁን አመሻሹ ላይ ይገኛሉ። ሜሲም ሮናልዶ 40 ተሻግሯል። መገመት ይቻላል ቀጣዮቹ 2 ዓመታት የቁርጥ ቀን ናቸው። ሜሲ እስከ 28 ዴቪድ ቤካም አስፈርሞታል። ይታወቃሉ ፍቅር በቃኝ የሚሉበት ወቅት ይመጣል። ተፈጥሯዊው ማለት ነው። ተፈጥሯዊ በሆነ መንገድ በቃኝ የሚሉበት ግን እነዚህን ኮከቦች ማን አልጋው ራሽ ሆኖ ይተካቸዋል ራሱን የቻለ ጥያቄ ሆኖ በእነሱ ልክ ግን ለኔ ጡረታም ከወጡ በኋላ እግር ኳስ የሶሻል ሚዲያውን ተጽዕኖ በአግባቡ የተጠቀሙ ዘመኑም የረዳቸው እነርሱም ታትረው የሰሩ አንዱ በተፈጥሯዊ ጸጋ በረከት የታደለ አንዱ ከተስጦ ጋር ደግሞ ታታሪነትን ይዞ በጣም የተፋለመ በጋራ 13 ባለንዶር ያሸነፉ የእግር ኳስ የውበት አውራ የውበት ሞናሊዛ ሆኖ ፍቅር እስከ ፀሐይ አመሻሻቸው የወርቃማ የእግር ኳስ ካሪየራቸው የመጨረሻ ምዕራፍ የጡረታ ዘመን ድረስ ጡረታም ከወጣ በኋላ ግን በቢዝነሱም በአምባሳደርነትም በዚህ በቱሪዝም ተምሳሌትነትም ለአርጀንቲናም ለፖርቹጋልም አለፍ ሲል ለአሜሪካም ለሳውዲ አረቢያም ለአውሮፓም ለሁሉም የእግር ኳስ ብራንድ ሆነው የቀጠሉ ናቸው። ሜሲ ሮናልዶ የሚሉ የስፖርት ቤተሰቦች ፍቅር ብዙ አይነት ሐሳቦች ይሰጣሉ። ለምሳሌ ያው ስሜታቸው ነው። ስሜት ይፈቀዳል፣ ምንም ችግር የለውም። በራሳቸው መንገድ ሜሲን የሚወዱ ሮናልዶን ያጥላላሉ፣ ሮናልዶን የሚወዱ ሜሲን ለማጥላላት ይሞክራሉ። ፍቅር አያስኬድም። ለምሳሌ ፊፋ ለሜሲ ዓለም ዋንጫውን እንደሸለመው የሚናገሩ ሰዎች እንሰማለን፣ ያስቀኛል። አሁንም ደግሞ ፊፋ ለሮናልዶ በመጨረሻው ላስት ዳንስ የዓለም ዋንጫውን ሊሸልመው እያመቻቸ መሆኑን ታያለህ። አንድ ምስል አይተሃል በዋይት ሃውስ ጂያኒ ኢንፋኒቶና ሮናልዶ ፊት ለፊት እንደዚህ በቴብሎቹ መሃል ይገናኛሉ እና የሜሲ ዳድ ሮናልዶን ያናገሩት ነው አይነት ነው ሐሳቦችም ሰጡት አይደለም። ሁለቱ የፈጠሩት ድንበር ተሻጋሪ ተጽዕኖ የእግር ኳስ ውበት አውራ ሆነው እነዚህ ኮከቦች እግር ኳስን አስከብረው እግር ኳስን በአግባቡ ገብቶን ከተጠቀምንበት ስፖርትን በእኛ ሀገርም ፍቅር አሁን የሚታዩ ተስፋዎች አሉ። አፍሪካ ዋንጫውን ልናዘጋጅ የዓለም አትሌቲክስ ሻምፒዮና ወደ ሀገራችን እንዲመጣ ቅድም በጠቀስነው የግሬት ራን ደረጃ ስፖርት ምን ያህል ትልልቅ ኢቨንቶችን ለማስተናገድ አቅሙ እንዳለን ከተባበረን ማሳያ እንደሆነ በሚገልጽ ደረጃ ሮናልዶን እስክንፈጥር መጠበቅ የለብንም። የነገ ሮናልዶን ለመፍጠር የነገ ሜሲን ሳንፈጥር ፍቅር ባሉን ሌጀንዶች ላይ ተንተርሰን የትናንትና ጀግኖችን እያስታወስን እያከበርን የነገውን ኮከብ መፍጠር ይቻላልና እግር ኳስ እኔ ዘላለማዊ ተጽዕኖ ፈጣሪ ሆኖ የሚቀጥል ይመስለኛል። እንዶ በመጨረሻ ኤፍሬም የሮናልዶና የሜሲን ጎሎች ተቆጥራቸዋል። ዋንጫዎቹ ይታወቃሉ፣ ሪከርዶቹ ይጻፋሉ፣ ይሰበራሉ። ሽልማቶቹ በየጊዜው ያገኟቸው ሽልማቶች ታስቀምጣቸው ትችላለህ። እንደ ሂዩመን ቢንግ ያደረጓቸው ነገሮች ግን ከሜዳ ውጪ መለካትና መስፈር ግን ከባድ ነው የሚሆነው። የነሱ ልዩነት ይሄ ይመስለኛል። ቀጣዩ ትውልድ አሁን ሃላንድ በለው ባፔ ጁድ ቤሊንጋም ሳፖስ ላይ ብዙ ተጫዋቾች ሮናልዶ በጣም ብዙ ተጫዋቾች ሊዮኔል ሜሲን አብረዋቸው ጭምር እየተጫወቱ መለያቸውን ለመውሰድ የሚጓጉ ኮከቦችን አብረዋቸው ጭምር እየተጫወቱ ተመለከታለህ። ጎራ ለይተው ይሄ በቁጥር በመናምን ማትለካው ሰክሰስ ነው። ገና የሚመጣውንም ጀነሬሽን ኢንስፓየር እያደረጉ ይገኛሉ። ፕሮፌሽናሊዝም አንድን ጉዳይ በምን ልክ ነው መስራት ያለበት፣ እንዴት ነው ትሬን ማድረግ ያለበት። 7 ባለንዶር አሸንፈ ለ8ኛው የምትጓጓ 5 ለማግኘት የምትጓጓ ቻምፒየንስ ሊግ አንስተ ሌላ ቻምፒየንስ ሊግ ሁሉን አሳክተ ሌላ ስኬት የመራብ ነገር ማትለካው ኢምፓክት ነው። ቀደም ባስቀምጥነው ነገር ድንገት ከሆነች አቧራማ ሜዳ ከትንሽ ሜዳ ሮዛሪዮ ሳንታፌ ሜሲ ማዴራ ሮናልዶ በጣም ትንሽ ጂኦግራፊካሊ ግን በሆነ ድንገት በስራህ ግሎባል አይከን ትሆናለህ። ፕሬዝዳንት የለ ምን የለ ከየትኛውም ጫፍ ተነስተ ይሄ እኮ በጣም ትልቅ ሲሪየስ የሆነ ኢቨንት ነው በፖለቲካው መስክ። እዛ ቦታ ላይ ያው ባለም ፖለቲካ እዛ ቦታ ላይ ተጽዕኖ ይኖራል፣ ይኖራል።
የተጫወተው ኳስ ነው አፍሪካ በለው አውሮፓ ላቲን የትምድ እኩል የሚተገበር ኢቨንት ነው ቅሪላ ማልፋት ለሚመስላቸው ወገኖች ፍቅር እዚች ላይ እንደው ሶሪ ያቋረኩ እንድትጨምርበት ነው ቅሪላ ማልፋት ለሚመስላቸው ኳስ ነው የሚጫወቱት እንደገና ስፖርት ደግሞ የአውሮፓ ፉትቦልን ሲያጥለቅልቁ ነው የሚሉት ለሚሉ ወገኖች ለሚሉ ግብዞች እሱ ድሮ አሁን እሱ በፊት ነበር የምትለው ነገር ነው አሁንም አለ ለለ የፈለኩት ምንድነው እግር ኳስ ስፖርት ድንበር ተሻጋሪ ነው ዓለምን በአንድ ቋንቋ ያስተሳሰረ ነው ከተጠቀምንበት ገብቶን ካዘመን ነው ፕሮፌሽናል መንገዱን ከያዝን የሀገር ገጽታ ምልክት የኢኮኖሚ ዋልታ የቱሪዝም ከፍታ የጀግኖቻችን መዘከሪያ የቱፊታችን የባህላችን የአንድነታችን ሚስጥር ዘር ጾታ ሃይማኖት የሌለው የሰላም መሳሪያ አርገን ወደፊት አምጥተን ከአማተሪዝም አስተሳሰብ አውጥተን ከተጠቀምንበት ፍቅር ያልከው በቃ ይሄ ነው የሚገልጸው ፉትቦል ነበር ባለም ፖለቲካ ባለም ቢዝነስ ባለም ምን መሰለ ይሄ እኔ የሉም ይያልኩ ሳይሆን ካለ እንዲህ ብሎ የሚያስበው ሰው ነው በጣም ወደ ኋላ ሄዱ በቃ የለም ማለት በመድር ላይ ምን እንደሚከናወን እለት በለት ነገሮችን ያለምን ጉዳይ መከታተል በሚገባ ሰዓት ላይ የለም ማለት ነው ስፖርት አለመውደድ ይችላል ፕራክቲስ አለማድረግ ይችላል መብት ነው ግን የስፖርቱን ኢምፓክት የእግር ኳስን ኢምፓክት ግን በተለይ የፖሊሲ ሜከር ሆነ ትውልድ የሚሰራው ነገር ላይ ተጽዕኖ የምትፈጥረው የሀገራችን እግር ኳስ ስፖርትም እንወዳለን እንቆረቆራለን እሱ ወደ ኋላ መመልከት ነው ለምሳሌ ሁሉም ካንትሪ ሁሉም ሀገር ኢንጆይ የሚያደርገው ስፖርት ሆኗል አሁን በፊት የሆነ አጉር የሆኑ ከተሞች ልትል ትችል ነበር አሁን ሁሉም ነገር እየሆነ መጥቷል ትልቁ መዝናኛ እየሆነ መጥቷል የናሽናል አይደንቲቲ ቀደም እንዳልከው የኩራት ምንጭ እኛቺ ካናዳ ሜክሲኮና አሜሪካ ባዘጋጅነት በማለፋቸው የዓለማችን ትንሹ ሀገር አሁን ለዓለም ዋንጫ አለፈች ሴሌብሬሽኑን አይተዋል እንዴት እንደነበሩ 150 ሺህ ናቸው ምናልባት 50 ሺህ ከሆነ 100 ሺህ ሰው ቤት ነው 50 ሺህ ህፃናት ከሆኑ ቢያንስ መግባት የሚገባው ሰው ኤፍሬም መግባት የሚገባው ሰው 18 አመት የሞላው ሰው ከግማሽ በላይ ስቴዲየም ውስጥ ነበር ያቺ ሀገር ወደ ዓለም ዋንጫ ስታልፍ የነበረውን ነገር ተመልከት አትታወቅም ነበር በእግር ኳስ ምክንያት ታወቀች ካልቸሯ የት እንዳለች ሎኬሽኗ መጠየቅ ጀመረ እግር ኳስ አንደኛ ያው ወጣቶችን በደስታ በክሬቲቪቲ የምታሳድግበት መንገድ ነው ሁለተኛው ግን እንደ ሀገር አብረህ የምትቀመጥበት መድረክ ነው አብረህ የምትነጋገርበት መድረክ ነው ይሄ ሶሻል የሆኑ ነገሮቻችንን የሚያስተሳስር ነው በኢትዮጵያ ውስጥም ትዝ ካለ በጣም ውጥረቶች በነበሩበት ሰዓት ሰሜን ደቡብ ምዕራብ ውጥረቶች በነበሩበት ሰዓት ሰዎች ኮመንሊ የሚስቧቸው አጀንዳ ላይ የሚያመጧቸው ጉዳዮች መካከል እግር ኳስ የሃይማኖት በጣም የውጥረት ምንጭ ሲሆን ዘር ብሔር የውጥረት ምንጭ ሲሆን ኢኮኖሚው እና የሚመራበት መንገድ አላስማማ ሲል ብዙ ነገሮች ዴስፕሬት አድርገው መነጋገር በሚያቅት ሰዓት ላይ አንዳንዴ በጋራ የምትመስለው ርዕስ ከየትኛው ማቅጣጫ ሆነ ከየትኛው ቦታ ሆነ እግር ኳስ እየሆነ መጥቷል ይሄ ከሰላም ጋር ከምን ጋር ያለውን ሚና እዚህ ማንሳት አያስፈልግም አሁን ኢትዮጵያ ውስጥ በመትመለከተው ደረጃ ለጤና ቱል በመሆኑ ምክንያት ነው እነዚህ ሜዳዎች እየተሰሩ ያሉት ነገ ኢትዮጵያ አፍሪካ ዋንጫ ትገባለች የሚለው ሚንስ አይደለም ዋናው ኤሙ እኮ እሱ አይደለም ኢትዮጵያ ወጣቶች ሀገር ነች መሰረቱ የታዳጊዎች ወጣቶች ሀገር ነች ስለዚህ ይሄ ፊት የሆነ ሶሳይቲ መኖር አለበት የሚለው ነው የመንግስት አቋም እኮ የሀገር ስፖርት ፖሊሲም ፕሪያምብሉ ላይ የተቀመጠው ነው የፊትነስ ጉዳይ ነው ይሄንን ያየህ ግሎባሊ ስራ ይፈጠርበታል እንግሊዞችን ብታይ ቱሪዝማቸው ነው እንግሊዝ እኮ በቱሪዝም እኮ ያለች ሀገር ነች እና የዋናው ደግሞ እግር ኳስ ነው ፉትቦል ስፖንሰሮቻቸውን ተመልከት የዓለምን ኢኮኖሚ በክለቦቻቸው እንዴት እንደሚስቡት ሳውዲ በለው ቻይና በለው ሩሲያ በለው አሜሪካ በለው በሙሉ እንግሊዝ ክለብን ለመግዛት የሚበረታታው እንግሊዝን እኮ ለማሳደግ አይደለም ሼር ለማድረግ ነው በዓለም ላይ ያንተን ኢምፓክት ለማምጣት ዲጂታል ኢንደስትሪውን ተመልከተው ማንዶ ልጆችህ ሳትሳቀቅ ስልክ ከፍተው ቢያዩ ምንም ማተላቸው እኮ እግር ኳስ የሚተላለፍ ሆነ ሌላውን ኮንተንት አሁን ኢንደስትሪው ላይ ዲጂታል ኢንደስትሪው ላይ ያለውን ኢምፓክት ተመልከት
በብሮድካስት የሚገኘውን ገቢ ተመልከት ከእግር ኳስ አላደገም ያንተ እግር ኳስ ያንተ ችግር ነው ማሳደግ ነው ከፍ ማድረግ ግን ከዓለም መስራት ይፈልጋል ግን የዓለምን እግር ኳስ ገፍተህና ትተህ ብቻህን ተገንጥለህ ደግሞ የምታድግበት ነገር አይደለም ለምሳሌ ለማደግ እኮ የግድ ቴክኖሎጂ አንተ ፈጥረህ አይደለም የምታድገው እውነት ለመናገር የተፈጠረውን ቴክኖሎጂ አመተህ ታድጋለህ አውትሶርስ አድርገህ ታድጋለህ ስለዚህ እግር ኳሳችን ላይ ዓለም የደረሰበትን ያሻሻለውን ነገር መመልከት ስህተት አይደለም አልመለከትም ብትልም ደግሞ የእንትኗ ነገር ነው የሚሆነው የዚች ኦስትሪቿ የሰጎኗ ነገር ነው የሚሆነው አሁን እንደዚህ አይነት ሰዎች ስላሉ የሰጎኗ ነገር ነው የሚሆነው አንገትህን ውስጥ ብትቀብረው ያን ሁሉ ሰውነት ውጭ አድርገህ ምንም ማድረግ አትችልም ሁሉ ነገር በዓለም ላይ ተጋልጦ አይ ከእግር ኳሱ ግን መገለል አለብን ብለህ ብታደፍጥ የሚሆን ነገር አይደለም ባይሆን እውነቱ መጋፈጥ ነው እግር ኳስ እዚህ ደርሷል ባለም እኛ እንደዚህ መሆን አለብን ብለህ መፋለም ነውና ሮናልዶን አሁን ካለም መደበቅ አትችልም ስለ ሮናልዶም ሳታወራ ደግሞ የሀገር እግር ኳስን ማነቃቃት አትችልም እሱ ላይ ነው ማተኮር የሚያስፈልገው ታች ወርዶ መርመጥመጡ ሳይሆን ሌሰን መውሰድ ከዓለም ከፍታ ጋር ለመቆም ጥረት ማድረግ ያንን በደንብ ለጄኔሬሽን በሚገባ የተለያዩ ኮንቴንቶች ለማድረስ ጥረት ማድረግ በዛ ውስጥ መንግስታት እንዴት አድርገው ወደ ፕሮጀክት ቀይረውት ከፍታቸው እንደሚያሳዩ ዘግታ የከረመች ሀገር ነች በእግር ኳስ ኢትዮጵያችን ፍቅር በስፖርት አትሌቶቻችን የጽናት ተምሳሌት ስለሆኑ መለያችን ናቸው ዓለምን ስንዞር ይህንን አይተናል ኃይሌን የማያቅ ደራርቱን የማያቅ ጥሩዬን የማያቅ ቀነኒሳን የማያቅ መሰረትን የማያቅ የለም ወደ እግር ኳስ ስትመጣ ግን መንግስት ወርቁ ጋር ይቆም ነው 50 ላይ 1950ዎች ላይ ስንት ዓመት ማለት 60 ምናምን ዓመት በፊት ኢትዮጵያ ፖዝ እንዳደረገች ነች አንድ የአፍሪካ ዋንጫ እሷም አንድ ከዛ በኋላ ይቆም ነው ያኔ መንግስት ወርቁ በነ ጁቬንቱስ ሪያል ማድሪድ ላይ ይፈልግ ነበርኩ ከየትኛውም የአፍሪካ እግር ኳስ ሱፐርስታር በፊት የነበረ ነው አሁን ሐኪሚ ብትለው የዛሬው ኮከብ ወይ ኦሲሚን ሞሳላ ብትለው ወይ አቢዲ ፔሌ የቡሃ ብትለው ወይ ሆሳማ ሐሰን አህመድ ሐሰን ብትል ሙስጠፋ ሀጂ ብትል ወይ ደግሞ ራሺድ ያኪን ያሞካች ያሞናኪ አሙኒኪ ኖአንኮ አንካኑ ብትል ወይ ኤቶ ብትል ድሮግባ ከነዚህ ከጠራዋቸው ኮከቦች በፊት የጎንደሩ ልጅ ያውም የቋራ መንግስት ወርቁ ልበ ተራራ ነበር ይዘነው ቀጥለናል ወይ ነው ፍቅር በሎምባርዲያ ቀይውጥ ግብዣ ሜክሲኮ ወይ ደግሞ በቆሎ በሚፈረምበት ወቅት ገነነ መኩሪያ ነው ሰድሮ ያንን ያስቀመጠልን እኛ ደርሰን ያየነው አይደለም ግን ቢያንስ ያንጋፋው ቅዱስ ጊዮርጊስ ዶክመንተሪን ስንሰራ በርካታ የኢትዮጵያ ክለቦች ዶክመንተሪዎችን ስንቀሽር ፍቅር በትውልድ የቀደሙት እና አዋድን ጭምር ስናናገር ታስታውሳለህ አይደል እንዴት ወደ ተጫዋችነት እንደመጡ ያ ፓሽን ጀማሪነት ዛሬ የለም ዓለም ርቆን ሄዷል ከዓለም መውረስ አለብን እንጂ በቃ እዚሁ ቁጭ ብለው ይሄ ዳዴ ሚሊዮን በሴራ በጣም የጀገነ ስፖርት ማህበረሰብ ውስጥ ያሉ መዋቅር ውስጥ ያሉ ሰዎችን እየተጋፈጥክ እነሱን እየተከተልክ በዝም ብለህ የነሱን ሽኩቻና ሐሜት የዘረዘርክ አየር ሰዓትን አታቃጥልም ተከፍታው ለመማር መጣር አሁን ቅድም በጣም ትልቅ ነጥብ መጨረሻ የጠቀስካት ፍቅር መንግስት በየቦታው አዲስ አበባ ላይ እንኳን አንድ ዶክመንተሪ ይኖርናል በቅርቡ ባለፈውም በክብርት ከንቲባዋ ፊት የተመረቀው ዶክመንተሪ ላይ ፍቅር የተሰሩ ሜዳዎች ከፋውንዴሽኑ ለመጀመር ነው ፋውንዴሽኑ የነገ ታለንት መሰረት ይሆናል ይሄ ዓለም ላይ ያለ በስፖርት ፓይፑ ከፍታ ላይ የፒራሚዱ ጭንቅላት ላይ የተቀመጠው ግራውንድ ነው ይህንን መከተል ምን ያመጣል ፊት የሆነ ዜጋ ይፈጥራል ኳስ ማንከባለል የሚችል ወክም ያረክ ሳይክል የሚነዳ የሚሮጥ ከባቢ አየር ጥሩ ሲሆን አስተሳሰብህም ይቀየራል በያውራ ጎዳናው ሮኮቦት ያደናቀፈ ከሆነ ግን ወዴት ነው ልትሄድ የምትችለው ይሄኛውን ግራውንድ ሲቲዝ የነገውን ሊዮኔል ሜሲ ወይም CR7 መፍጠርም የሚቻልበት ሪሶርስ ታለንት አለን ግን ከዘመን ጋር እንራመድ ፕሮፌሽናሊዝም ተጠያቂነት ግልጽነት ይኖረን አስተሳሰባችን መስራት እንኳን ባችል እንዳልከው ኮፒ ፔስት አርጎ አውትሶርስ አርጎ ለነጮቹ ሰጥቶ ለውጮቹ ሰጥቶ መዋቅሩንም መፍጠር ያስፈልጋል መልእክታችን ይሁን እናፈሰው ቢሊየን ብሮቻችን ሊቆጨን ይገባል ፍቅር አላግባብ በየቦታው መተዳደር ይችላሉ ክለቦቹም እዛው ውስጥ ያሉ ሰዎች ግን ሃይባይ ደግሞ ይፈልጋል ከግራውንድም ሲነሳ ለማለት ነው ሐኪሚ የአፍሪካ ኮከብ ፍቅር ይገባዋል አሽራፍ ሐኪሚ እንግዲህ
በጉዳት ላይ እንደሚገኝ ይታወቃልና በስነ ስርዓቱ ላይም ሲገኝ ወክ የሚያደርግባት አንድ ማሽን ላይ ሆኖ ነው የተመለከትነው። የሚገባው ተጫዋች የአፍሪካ ኮከብ ተብሎ ተመርጧል። የሚገባው ተጫዋች ኤፍሬም እንግዲህ ከፒኤስጂ ጋር ለኔ መሐመድ ሳላህ እና ቪክተር ኦሲሜን ነበሩ ፉክክሩ ላይ የቀረቡት። የሚገባውና የሚሻለው ተጫዋች አሸንፏል የሚል እምነት አለኝ። ያው ሞሳላም አላኪ ነው 34 ጎል ባስቆጠረበት ሁለት ጊዜ ፋይናሊስት ነበር ሐኪሚ፣ ግን በሁለቱም ተሸንፎ ነበር። በመጨረሻ በሶስተኛው ግን ማሸነፍ ችሏል። ፒኤስጂ ቻምፒየንስ ሊግን ሲያነሳ የነበረው ሚና በጣም ትልቅ ነበር። የፍራንሳይ ሊግን እንዲሁም ከወደ ፕራንሰን አሸንፏል። ሶስት ዋንጫዎችን የሰራበት አመት እንደነበር ይታወቃል። ያ ብቻ አይደለም። ከ1998 ሙስጠፋ ሐጂ ካሸነፈ በኋላ የመጀመሪያው ሞሮኮዊ ኮከብ ሆኗል። አፍሪካ ዋንጫው ላይ በጣም ከሚጠበቁ ተጫዋቾች ከሞሮኮ ብሔራዊ ቡድን ጋር ከሚጠበቁ ተጫዋቾች መካከል አንዱ ነበር። ግን በቅርቡ በቻምፒየንስ ሊግ በኮሎምቢያው ዲያዝ የደረሰበት ጉዳት አሽራፍ ሐኪሚ እውነት ይደርሳሉ እንዲባል አድርጓል። ሀገሩ ብሔራዊ ቡድን ሁለተኛው ወይ ሶስተኛው የምድብ ጨዋታ ሞሮኮ አንድ ጊዜ ነው ያሸነፈችው አዲስ አበባ ላይ 1976። ከዛ በኋላ የለም የሞሮኮ ብሔራዊ ቡድን። የአሁኑ ብሔራዊ ቡድን በሰፊው ተጠብቋል። የዓለም ዋንጫው በአፍሪካ ታሪክ ለመጀመሪያ ጊዜ በዓለም ዋንጫው ሰሚ ፋይናል ደርሷል። ቡድኑ አንደር 20 የዓለም ሻምፒዮን ሆኗል። ለዛውም ትልልቅ ቡድኖችን በሙሉ በብቃት ገንድሶ የዓለም ሻምፒዮን ሆኗል። የሞሮኮ እግር ኳስ በከፍተኛ መነቃቃት ላይ ባለበት ሰዓት የአሽራፍ ሐኪሚ መድረስ አለመድረስ ትልቅ ጥያቄ ሆኗል። ትናንት ግን የሚገባው ተጫዋች አሽራፍ ሐኪሚ ከፓሪስ ሰን ጀርመን ሞሮኮዊ ኮከብ ሆኗል። በሴቶች እንደዚሁ ሞሮኮዊቷ ሼባክ የሴቶች ኮከብ ሆና ተመርጣለች። በወንዶች ኬፕ ቨርድ ለዓለም ዋንጫ ለመጀመሪያ ጊዜ ያሳልፏት በኦቢስታ የአመቱ ኮከብ አሰልጣኝ ሆኖ ተመርጧል። በወንዶች በግብ ጠባቂነት ያሲን ቦኖ ይሄም ግብ ጠባቂ ይገባዋል። ግድግዳው በተለይ በዓለም ዋንጫ ላይ በጣም ድንቅ ነበር። ፖርቹጋል ከሞሮኮ ያንን ጨዋታ ማን ይረሳል? ቤልጂየም ከሞሮኮ እዛ ጨዋታ ላይ የያሲን ቦኖን ሚና የሚረሳ ያለ አይመስለኝም። 4 ፔናልቲ ካውን በቅርቡ አድነው በጣም አስደናቂ 3 ፔናልቲ አስደናቂ ግብ ጠባቂ ነው። ምርጡ የአፍሪካ ብሔራዊ ቡድን የሞሮኮ ዩ20 ብሔራዊ ቡድን ነው። ይገባዋል። በቅርቡ የዓለም ሻምፒዮን ሆነው ምርጡ የሴቶች ብሔራዊ ቡድን የናይጄሪያ ነው። የሴቶች የአፍሪካ ዋንጫ መቼ ነው የተጀመረው? 2001 በጣም ዘግይቶ ነው የጀመረው። 10 ጊዜ ነው ያሸነፈው ናይጄሪያ። ተፎካካሪም የለው። ውድድሩ ይከናወንና መጨረሻ ናይጄሪያ የሚያሸንፈው ውድድር ይመስላል የሴቶች አፍሪካ ዋንጫ። የናይጄሪያ ብሔራዊ ቡድን ጥጉ የሚደርስ የለም በምርጥነት ደረጃ። ከዛ ውጭ እንግዲህ በወጣቶችም ተመራጮች ነበሩ። 2024 ላይ ቻንን ያስተናገዱት ሀገራት የኬንያ፣ የታንዛኒያ እና የዩጋንዳ ፕሬዝዳንቶች ዮዌሪ ሙሴቬኒ እንዲሁም ደግሞ የኬንያው ፕሬዝዳንት ጨምሮ ሽልማት ተበርክቶላቸዋል ሶስቱም። እና በጣም ከለርፉል የነበረ ስነ ስርዓት ነበር። ከቅርብ ጊዜያት ወዲህ አፍሪካ ሽልማት ስነ ስርዓቶቿን ይሄ ሌላው ዓለም ላይ ባለው ስታንዳርድ ልክ ኢቨንቶች በሚዘጋጁበት ልክ የስፖርት ኢቨንቶች በሚዘጋጁበት ልክ ለማድረግ እያደረገችው ያለው ጥረት የተሳካ ነበር። ትናንት እንግዲህ በርካቶች በቴሌቪዥን ስርጭት ተከታትለውታል። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ፣ ሙሴፔ የአፍሪካ ያሉ የምትላቸው ኮከቦች ኢንቫይት ተደርገው ነበርና ሞሮኮ አሁን ከግብጽ እንትኑን እየሰረቀች የመጣች ይመስላል። የዚህ እግር ኳስ ቆየች እኮ ትኩረቱን ጉዳዩን እየሳበች የመጣች ትመስላለች። የሚገርም እሱን ለማንሳት ነበር የሞሮኮ ኢቦላ ብላ ታስታውሳለህ? አልተሳተፍም 2015 ከአፍሪካ ራሷን የምትነጥል ተብላ በጣም ትችት ውስጥ ነበር የከረመችው። ብዙ ዘመቻም ነበረባት፣ ግን አይደለም። የምዕራባውያኑ ሚዲያም አንዳንዴ ሴንሴሽናላይዝ የሚያደርጉት ስቶሪዎች እንዳለ ሆኖ ፍቅር አሁን ግን የአፍሪካ እግር ኳስ ኩራት ዋልታና ማገር ሆናለች። ተጸጽተው መተው ነው እንጂ በእርግጥ አርገውታል። አዎ ከዚህ ከሰብሳራ በላይ ያሉ ሀገራት አስተሳሰባቸው ከባድ ነው። የሜዲትራኒያኑን ታከው ያሉት የአረቡ ዓለም ሀገራት ግን ለኔ ፍቅር ይርነቃቸውን በደንብ የምትዘክር ዛሬም ድረስ የምታስታውስ እንደጠቀስከው መቀመጫው ካይሮ ቢሆንም አሁን ካፍ ራሱ ላስብ እንደ አንድ ሁለት ሊል ይችላል። ብዙ ትርምስ ይነሳበታል እንጂ ፍቅር
ሞሮኮ ኢቨንቶቹን ሁላ ወስዳለች። ሞሮኮ ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ ጋር ስናወራ በነገራችን ላይ ፌዴሬሽኑ ከሞሮኮ እግር ኳስ ፌዴሬሽን ጋር ሜሞራንደም ተፈራርሞ በደንብ በጋራ ይሰራል። ብዙ ነገሮችን እያገዘችን ነው። ኢትዮጵያንም ሜዳዎቿ አሁን በቅርቡ እንጎበኛታለን። ፍቅር ከአፍሪካ ዋንጫው ጋር በተያያዘ ሜዳዎቿ፣ ኢንፍራስትራክቸሯ፣ ማዘውተሪያ ስፍራዎቿ ከካዛብላንካ እስከ ራባት ድረስ ካዛብላንካ ልም ያለ በቃ ሪዮ ነው የሚመስለው። ራባት ደግሞ ሞሮኮ ከሴት ከባህል ከእምነቷ ጋር በጣም ሃይማኖታዊ ከተማ ሆኖ ግን በስፖርት በጣም ፊት የሆኑ የደረጁ ሜዳዎች ዜጎች እንዲፈጠሩ መንግስት ከፍተኛ መዋለ ንዋይ በማፍሰስ ስቴዲየሞችን ብቻ ሳይሆን ከሜዳ ከጥሩ ምቹ ሜዳና ማዘውተሪያ ስፍራዎች አንስቶ ታለንት ወደፊት እንዲመጣ በአትላስ አናብስቱ አንገቷን ደፍታ ሰርታለች። አሁን በኳታር ሉሲያ ላይ ዓለም ዋንጫ በዛ መድረክ ፋይናል መድረስ ትችል ነበር። ኳታር ሉሲያ ላይ እስከ ሰሚ ፋይናል ተጉዞ የአፍሪካ እግር ኳስ ኩራት ሆናለች። ያ ቡድን በደንብ ኪፕ አርጎ ከኮከቦቹ ከመሪዎቹ ጋር 4 ዓመት ጨምሮ አሜሪካ ላይ እናየዋለን። ከዛ በፊት ሞሮኮ 1976 እዚህ ኢትዮጵያ ያሸነፈችውን የአፍሪካ ዋንጫ ለመድገም ሁለተኛውን የአፍሪካ ዋንጫ ለማምጣት የተሻለ ተገማች ነች። በቀጣዩ ወር ፍቅር ከሞሮኮ የተሻለ ቡድን የአፍሪካ ዋንጫው ማን ያሸንፋል የሚል ጥያቄ የለም። ቀዳሚ ተገማች ነች። የአፍሪካ ኮከቡ ተጫዋች በወጣቶቿም በሴትም በወንዶችም በብሔራዊ ቡድንም በአሰልጣኝም በብዙ መንገድ ስኬት ሲሆን የዘራሃውን ነው የምታጭደው። የሰራሃው ውጤት መሰረት መሆኑ ማሳያ ይመስለኛል ለኔ ፍቅር። ለምሳሌ ካሜሩንና ናይጄሪያ የሌሉበት የዓለም ዋንጫ እናያለን። ምዕራቡ በጣም አሁንም ዋና ተፎካካሪ ቢሆንም ፍቅር የሰሜኖቹ በሞሮኮ ከፍታ ደረጃ በእነ አልጄሪያ ቱኒዚያ ባላት ኮንሲስተንሲ ደረጃ ግብጽ ባላት መሰረት ደረጃ አይደሉም። አሁንም ምስራቁ አሁንም ደካማ ነው። ከደቡብ አፍሪካ በተለይ ሞሴፑ ከመጡ በኋላ ማማሊዲ ሰንዳውንስም ሆነ ፍቅር ወደ መካከለኛው ስትመጣም ኮንጎ ምን እንዳደረገች እናውቃለን። ቲፒ ማዜምቤ የተባለ ሌላ ገናና ክለብም አላት። በጣም ጥሩ መሰረት ያላቸው ቡድኖች አሉ። ደቡብም ምዕራብም ስቴት ሰሜኖቹ ከፊት ናቸው። ሞሮኮ ዋና ተምሳሌት ነች። የአፍሪካ ባለንዶር ወርቅ ኳስም ለሐኪም ይገባዋል። ብዙዎችን የሚያስማማ ይመስለኛል። የዓለም ዋንጫን ታስተናግዳለች። ያው የዋናውን የዓለም ዋንጫ 2030 100 ዓመት ሲሞላው ፊፋ ከፖርቹጋልና ስፔን እንዲሁም ደግሞ ከላቲን አሜሪካ ዩራጓይን ጨምሮ የሆኑ ከዓለም ዋንጫው ጨዋታዎች የተወሰኑትን ታስተናግዳለች። በርግጥ ፖለቲካሊ ያው ሞሮኮ ከአፍሪካ የተገለለች ሀገር ነበረች። እንደሚታወቀው 1980ዎቹ አጋማሽ ላይ የአፍሪካ ህብረት ለሳሃራዊ አረብ ዲሞክራቲክ ሪፐብሊክ እውቅና ሲሰጥ ከአፍሪካ ህብረት ወጣች። አሁን በቅርቡ ነው 10 ዓመት አይሞላትም ወደ አፍሪካ ዩኒየን የተመለሰችው እና ብዙ ነገሮቿ የተገነጠሉ ነበር። እና 2015 ላይ ቀደም ያነሳው የአፍሪካ ስፖርት ሞሮኮ ላይ ትልቁን ቅሬታ ያነሳበት ጊዜ ሲጨንቀው አፍሪካ በጣም አገር በምትፈልግበት ሰዓት ላይ በኢቦላ ምክንያት ብዙ ችግር ባለበት ሰዓት ላይ እንዳይመጡ ወደሚል ነገር ደርሳ የአፍሪካ ዋንጫው ወደ ኢኳቶሪያል ጊኒ እንዲመጣ ተደርጎ ብዙ ነገሮች ማለፋቸው ይታወቃል። ያ በተደጋጋሚ ያስከፈለው ዋጋ ወደ አፍሪካ ህብረት መመለሷ ምናምን ብዙ ነገሮች በትኩረት እንዲሰሩ አድርጓል። አሁን በታዳጊ ዴቨሎፕመንት በብሔራዊ ቡድን አመራር በውጤት በብዙ ነገሮች በመዋቅር በስፖርት መዋቅር አፍሪካ ትኩረት ማሳረፍ ካለባት ሞሮኮ ላይ ከደቡብ አፍሪካ በላይም ሆነች እኮ በትክክል። በነገር ላይ የኢትዮጵያ ብሔራዊ ቡድን አንዱ ነው። ግን የኢትዮጵያ ብሔራዊ ቡድን ብቻ አይደለም ሞሮኮ የሚጫወተው። ስቴዲየም የተከለከሉ የምዕራብ አፍሪካ ሀገራት ሞሮኮ ናቸው። አብዛኞቹ ሞሮኮ ናቸው። አፍሪካ የመጨረሻውን የዓለም ዋንጫ ማጣሪያውን አራቱን ናይጄሪያ፣ ካሜሩን፣ ኮንጎና ጋቦን የነበሩበት ሞሮኮን ያስተናገደችው ብዙ ነገሮችን እየወሰደች ነው። ቀደም ያነሳነው ስፖርትን በተለየ መልክ የመግለጽ ለገጽታ ግንባታ ኢኮኖሚካሊ የምታጣው ነገር ይኖራል። ግን የምታገኘው ነገር ደግሞ በዛው ልክ ከፍተኛ ነው። 3-4 እጥፍ ነው ሰረዳላ ቀጥታ አይደለም የምታገኘው፣ አንዳንዴ በተዘዋዋሪ መንገድ ነው የምታገኘው። በዛ ደረጃ ሞሮኮ ምሳሌ ነች። አንዳንዴ ትልልቅ ብሔራዊ ቡድኖች ዋንጫ አሸንፈው አይደል
በጣም ትልልቅ ምርጥ ብሔራዊ ቡድኖች ኮከቦች ያሉበት ብሔራዊ ቡድኖች ዋንጫ ማያሳኩበት አጋጣሚ አለ። እንደዚህ አይነት ፈተናዎች ባልታሰበ አቅጣጫ ካላጋጠማቸው በስተቀር የወቅቱ ምርጡ የአፍሪካ ብሔራዊ ቡድን የሞሮኮ ብሔራዊ ቡድን ነው። በዛ ላይ አስተናጋጅ ናቸው። ስለዚህ አሁን ወይም መቼም ያሉ ይመስላል የአፍሪካ ዋንጫን ለማዘጋጀት ከዩቲዩንቲ ቡድኗ ወደ ዋናው ቡድን መሄድ የሚችሉ በጣም ድንቅ ተጫዋቾችን ፈጥራለች። ዋናው ብሔራዊ ቡድን ላይ ኤክስፒሪየንስ ያላቸው ተጫዋቾች አሉ። ሌላ ደግሞ ኤፍሬም ብዙ የሞሮኮያን የተለየ ኳሊቲ ብዙዎቹ ፈረንሳይ ይወለዳሉ ታውቃለህ። አውሮፓ ብዙ ከተሞች ላይ አሉ። ለተወለዱበት ብሔራዊ ቡድን የመጫወት ፍላጎታቸው በጣም ከፍ ያለ ነው። አንዳንዴ ወደ ምዕራብ አፍሪካ ስትመጣ ያደጉበት ብሔራዊ ቡድን መጨረሻ ላይ ሰብረው መግባት ሲያቀታቸው ደጅ ይጠናሉ ይመለሳሉ። አሁን ብዙ ተጫዋቾችን እየተመለከትን እኮ ነው አይደል? በዚህ በዓለም ዋንጫ ማጣሪያ ላይ ብዙ ጊዜ ግን በሞሮኮ መታነሳው ከበፊትም ጀምሮ ነው ለዘርግንዳቸው ነው የበለጠ ለሀገራቸው መጫወትን ያስቀድማሉ። ይሄም ትልቅ ኳሊቲ ነው። ያው የሞሮኮ ናሽናል ቲም ይጠበቃል። ሞሮኮ የአፍሪካ ዋንጫውን በቀጣይ ወር ታስተናግዳለች። ያው እኛ የለንም መስራት ያስፈልጋል። በየሁለት ዓመቱ በኢትዮጵያ ብሔራዊ ቡድንና አፍሪካ ዋንጫው ላይ ብናየው እግር ኳሳችን በምን ያህል ከፍታ ሊነቃቃ እንደሚችል ፍቅር ያለፉት ሁለት ትውስታዎቻችን እንኳን መሰረት ናቸው። 31 ዓመት ጠብቀን ስንገባ የነበረው አይገኝም። እሱ በፍጹም በቃ እሱ ዘሆ ሎተሪ ብለው አይገኝም። ከዛም 9 ዓመት ጠብቀን ስንመጣ የነበረው መነቃቃት ወደ ካሜሮን ስናቀናም የነበረ ሙቭ እና መነቃቃት በጣም ደስ የሚል ነበር። ኢንተርናሽናል መድረክ ላይ ናሽናል ቲም ይሄ ናሽናል አይደንቲቲ ኖሮ በደንብ በብሔራዊ ስሜት ሀገር አንዱ ነው የሚጠበቅ ናሽናል ቲም ኖሮን አፍሪካ ዋንጫው ላይ አልታደልንም። ለምን? ሪሶርስ ጠፍቶ ታለንት ጠፍቶ ተስጦ ጠፍቶ አይደለም፣ በአግባቡ ስለማንሰራ በአግባቡ ስፖርትና እግር ኳስን ከዓለም ያለበት ሌቭል ጋር ስላልተረዳን ከዛ ይልቅ ግብዝነቱ ይሄ እርስ በርስ መሳሳቡና አለማወቁ በጣም ስለነገሰብን ይሄንን ማስተካከል በደንብ ያስፈልጋል። ፍቅር በየሁለት ዓመቱ ወደ አፍሪካ ዋንጫ የሚገባ ማጣሪያ ማለፍ የሚችል ከ54 የአፍሪካ ሀገራት 50% በለው 24 ውስጥ መግባት ተስኖናል። አሁን ኩራሶ ምናምን የተባሉ እኮ ደሴቶች እየገቡ ነው እኮ ወደ ዓለም ዋንጫ በአግባቡ ካልጠሯት ይቅርታ ይደረግልኝ አይፈረድብም። አሁን ነው የመጣችው በ150 ሺህ 185 ሺህ ህዝብ አካባቢ እየገቡ ነው እንደዚህ አይነት እና ሃይቲ መጡ እኮ ፍቅር 48 ሲያደርግ እኮ ፊፋ ደሴቱ ላይ ገባ ነው። አሁን በህዝብ ቁጥር ብዛት አይደለም እግር ኳስ አንደኛ የሚሆነው። ቻይና 3 ቢሊዮን ስላላት አንደኛ ብሔራዊ ቡድን የላትም እኮ። ህንድ በቢሊዮን ስላላት አንደኛ ብሔራዊ ቡድን የላትም ጁጁን ካልተጠቀመች በስተቀር። የመቸለት ያልኩ ማለት ነው። ያንተ ፕሮግራም በጣም ያስታውሰኛል። ስንት መረብ ነው የሚሆነው? ማን ነው ስንት አንበሳ ነው የሚሆነው ኳሱ ወደ ግብ ጠባቂው ሲመታ? ግን በጥቂት ህዝቦች ኬፕ ቨርድ አንዷ ማሳያ ነች ፍቅር። ቁጥራቸው በጣም ትንሽ በሆኑ የኛ የካ ክፍለ ከተማ እንኳን እኮ ስንት ነው? የካ ክፍለ ከተማ እኮ ከካሜሮን ተጫዋች የሚቀጥርበት ሀገር ነው እኮ። ባለፉት ዓመታት የነበረ ነው ታውቃለህ። ስንት ጡረተኛ ወንድሙ አፍሪካዎቻችንን እኮ አምጥተን በክፍለ ከተማ ውድድር ላይ በዲቪዚዮን ውድድር ላይ ራሱ ፕሮፌሽናል የሚያምራቸው አስቂ ሰዎች እኮ የሞሉበት ነው። የሀገራቸውን ታለንት ረስተው የሀገራቸውን ልጆች ተስጦ በየሜዳው ጥጋጥግ የክለብ በር ተዘግቶባቸው የሚያንኳኩ ወጣቶችና ሪሶርስ ተሰርቶ የረሱ ክለቦች እኮ አሉ ከላይኛው እስከ ታችኛው። በዚህ ቅኝት በየሁለት ዓመቱ አፍሪካ ዋንጫ አገባም ራሳችን ላይ ማተኮር ካለም ደግሞ ስልጠናውንና ያለንበትን ነገር በደንብ ማወቅ ያስፈልጋል። ፕሪሚየር ሊግ ፍቅር ምናልባት አንድ የመጨረሻ ሐሳብ ነው የምናደርገው። አርሰናል ያው ያለ ማጋሊሽ በቀጣዮቹ 4-5 ሳምንታት አይኖርም። ማጋሊሽን በቀጥታ መተካት እንደማይቻል ይታወቃል። ማስኬራና ሄንካፔ ዋና መሰረት ይሆናሉ ተብሎ ይጠበቃል ከሳሊባ ጋር። ዴብዝ አለው አርሰናል ለኔ ብዙ የሚቸገር አይመስለኝም ፍቅር። ግን አውቶማቲክ የማጋሊሽ ሚና በመከላከሉ ብቻ ሳይሆን የሴት ፒስ ኪንግ ሲሆን አርሰናል በሌላ ስትራቴጂ ሲጫወት አብዛኞቹ ጎሎች ከዴክላን ራይስም ቡካዮ ሳካ ሴንተር ሲደረጉ ማጋሊሽ ጭንቅላት ላይ ያርፋሉ። ከዛውጭ ማግባት ብቻ ሳይሆን አሲስት ማድረግንም አሁን ሄንዜና ኒኮላስ ጄቨር ለማጋሊሽ ያሰለጠኑት ነው። ያም ስኬታማ ሆኗል። በማጋሊሽ ይጎዳል፣ አዎ ይጎዳል። በጣም በጥልቀት ግን አርሰናል ይቸገራል የሚለው ነገር ለኔ አይታየኝም። ዴብዙን ለተመለከተ የሚያስቆጨው ኤፍሬም በወዳጅነት ጨዋታ ላይ
ያውም በሴኔጋል ብዙ ጥቅም በሌለው እዛው አይነት ጉዳት ተስተናግድ ለብሔራዊ ለአርሰናልና ለክለቡ ቀዳሚ የሚባለው ወሳኝ ተጫዋች ነው ያጣው ሲገመት እንደነበረው የአራት ሳምንት አካባቢ ጉዳይ ነው በአራቱ ሳምንታት ግን አርሰናል በጣም ወሳኝ ጨዋታዎችን ያከናውናል ቀጥተኛ ጉዳት አለ አንደኛው ያው የተከላካይ መስመሩ ላይ ሌላ ሙከራ ታደርጋለህ በርግጥ በዛ ቦታ ላይ ተጫውቶ የተሞከሩ ተጫዋቾች አሉት ግን የማጋሊሽ አይነት ሚና አላቸው ብለን ማትፈይዳቸው በኤክስፒሪየንስም ደጋግሞ በመሰለፍም ግን ያው ተተኪዎች አሉ ብለ ታስባለህ ከዛ ውጪ ዮኬሬሽ ጉዳይም ሌላኛው ጉዳይ ነው አሁን ቪክተር ዮኬሬሽ በአብዛኛው የአርሰናልን መከላከል በጣም የሚያግዘው ተጫዋች ነው ማጥቃት አጥቂ ተጫዋች ነው ግን መከላከሉን በከፍተኛ ሁኔታ ካሳደጉ ተጫዋቾች መካከል አንዱ ነው የሱም መሰለፍ አጠራጣሪ ነው ኢየሱስ ወደ ሙሉ ያካል ብቃቱ ገና አልተመለሰም ሃቨርስ ተመልሶ ጉዳት እንዳጋጠመው እየተነገረ ይገኛል ስለዚህ አሁንም ያለው አጥቂ ሜሪኖ በፍጹም ዮኬሬሽ ነው አይመስልም ጎሎችን ያስቆጥራል ስለዚህ ሚኬል አርቴታ ዋናው ከአርሰናል ኤክስፔክት የምታደርገው ነገር የሰንደርላንዱ አይነት ጉዳይ መቀጠል የለበትም አርሰናል የቆመበት ነገር ከፍታው ላይ አይደለም የቆመው ከፍታው በአንድ ደረጃ ተቀልብሷል ተከታታይ ማሸነፍ ክሊንሺቱ በአንድ ደረጃ ተቀልብሶ ነው ያለው አሁን መመለስ መቻል አለበት ለመመለስ ደግሞ በጣም ከባድ ፊክስቸር ነው ይሄንን መወጣት ከተቻሉ የሞራል ማነቃቂያነቱ በጣም ከፍ ያለ ነው ለማንኛውም ግን የሳምንቱ ትልቅ ጨዋታ ቅዳሜ ይከናወናል እሁድ 1:30 1:30 ሱፐር ሰንዴይ ላይ ይከናወናል ለኪንጎ ሰዓታችን ለቃለን what do you think of ቶተናም በአመት ሁለት ይዘጋጃል ወገቡን አስሮ ለአርሰናል ሌላውስ 38 ጨዋታዎችን ነው 37 ጨዋታዎችን ደግሞ ማን ነው 36 ጨዋታዎችን ሲያደርግ ደግሞ ቶተናምን አታቆም በቃ what do you think ነው የምትለው ያው ቶተናም ነው የምትለው ግን በዛ ነው አርሰናሎች የሚበሳጩት ያው በዛ ነው ለማንኛውም ሱፐር ሰንዴይ የሚከናወን ጨዋታ ነው በርንሊ ከቼልሲ በርንማውዝ ከዌስትሃም ብራይተን ከብሬንትፎርድ ፉላም ከሰንደርላንድ ሊቨርፑል ከፎረስት ወልቭስ ከፓላስ ኒውካስል ከሲቲ ቅዳሜ እሁድ ደግሞ ሊድስ ከቪላ እንደገና 1:00 ላይ አርሰናል ከስፐርስ ኖርዝ ለንደን ፎሬቨር ኤምሬትስ ላይ ጨዋታውን ያከናውናል ሰኞ ደግሞ ዩናይትድ ከኤቨርተን በቲያትር ኦፍ ድሪምስ ኦልድ ትራፎርድ